እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ፋሲካ ሲባል ለእኛ ኢትዮጵያውያን ትልቅ ትርጉም አለው። ከረጅም የሱባኤና የጾም ቀናት በኋላ የምናከብረው ታላቅ በዓል ነው። ነገር ግን የፋሲካ ታሪካዊ አመጣጥ ከየት ነው? በመጽሐፍ ቅዱስስ ምን ትርጉም አለው? ዛሬ የፋሲካን ጥንታዊ ታሪክና መንፈሳዊ ምስጢር በዝርዝር እንመለከታለን። አብራችሁን ቆዩ። ፋሲካ የሚለው ቃል የመጣው ፓስካ ከሚል የግሪክ ቃል ሲሆን ትርጉሙም ማለፍ ማለት ነው። ታሪኩ የሚጀምረው ከ3500 ዓመት በፊት በግብጽ ነው። እስራኤላውያን በግብጽ በባርነት ሳሉ እግዚአብሔር በሙሴ አማካይነት ነፃ ሊያወጣቸው ሲል የመጨረሻው መቅሰፍት ወይም የበኩር ልጅ መግደል መጣ። እስራኤላውያን እንከን የሌለበትን በግ አርደው ደሙን በቤታቸው መቃን ላይ እንዲቀቡ ታዘዙ። የጥፋት መልአኩ ደሙን ባየ ጊዜ በዚያ ቤት ላይ አልፎ ይሄድ ነበር። ይህ ቀን እስራኤላውያን ከባርነት ቀንበር የወጡበትና ወደ ነፃነት የተሸጋገሩበት በመሆኑ ለዘመናት በበግ መስዋዕት ሲታሰብ ኑሯል። በአዲስ ኪዳን ፋሲካ አዲስ ትርጉም አገኘ። የብሉይ ኪዳኑ በግ የኢየሱስ ክርስቶስ ምሳሌ ነበር። ሐዋርያው ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዶልናልና አንደኛ ቆሮንቶስ 5:7 እንዳለ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ራሱ መስዋዕት አደረገ። የፋሲካ ትልቁ ምስጢር ክርስቶስ በሦስተኛው ቀን ሞትን ድል አድርጎ መነሳቱ ነው። ይህ ትንሣኤ ለሰው ልጅ ሁሉ የዘላለም ሕይወትና ተስፋን ሰጥቷልና። በሀገራችን ፋሲካ የሚከበርበት መንገድ ለየት ያለና መንፈሳዊና ባህላዊ ይዘት አለው። አብይ ጾም ለ55 ቀናት የሚቆየው ጾም የሰውነትን ፍላጎት ለነፍስ በማስገዛት ለትንሣኤው ብርሃን የምንዘጋጅበት ነው። ሰሞነ ሕማማት ከሆሳዕና በኋላ ያለው ሳምንት የክርስቶስ መከራ የሚታሰብበት ጸሎትና ስግደት የሚበዛበት ወቅት ነው። የትንሣኤ ሌሊት ምዕመናን በቤተ ክርስቲያን በታላቅ ዝማሬና ጸሎት ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን እያሉ ትንሣኤውን ያበስራሉ። በአጭሩ ፋሲካ ማለት ባርነት አብቅቶ ነፃነት የታወጀበት፣ ሞት ተሸንፎ ሕይወት የሰለጠነበት በዓል ነው። በዓሉን ስናከብር የተራቡትን በማሰብ የተጣሉትን በማስታረቅና የትንሣኤውን ብርሃን በሕይወት በማንጸባረቅ መሆን አለበት።